የብልጽግና ሰራዊት አዛዦች በሰራዊታቸውና በዋና ጦር አዛዦቹ የሚጠየቁት ጥያቄ ሁሉ ፈተና ሆኖባቸዋል። በጎንደር ጠቅላይ ግዛት የተሰማራውን ሰሜን ምዕራብ እዝን ይመሩት የብልጽግናው ሊቀመንበር ታማኝ ሰው ጀነራል ብርሃኑ በቀለ በዳዳ በተስፋ መቁረጥ ውስጥ ሆኖ የሱዳንን ኮሪደር ልናጣው እንችላለን የሚል ሪፖርት አቅርበዋል። የመተማውን ውጊያ ዜናችን በቀዳሚነት ያስደምጣቸዋል። የፋኖ አንድነት የአማራን ሕዝብ መከራ ለማስቆም አንድ እርምጃ ወደፊት የሚያንደረድር ከመሆኑም ባለፈ በአማራ ሕዝብ ላይ የተሸረበውን የ50 ዓመት የሴራ ገመድ ብትቶ የጣለ ነው ሲል ታላቁ አርበኛ የጣፈኑትን ጀነራል አስመልክቶ ያሰናዳነውን መረጃ በዝርዝር እናስደምጣቸዋለን። ሰዓቱ ሲደርስ ትሙታላችሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አምራር የሱዳን ኮሪደር ከእጃችን ሊወጣ ይችላል። ጀነራሉ በምዕራብ ጎንደር ዞን መተማ ወረዳና በሱዳን ኮሪደር አካባቢ በተካሄደው ከፍተኛ ውጊያ በርካታ የብልጽግናው ሰራዊት ከጥቅም ውጪ ሆነዋል። ይህ በመሆኑም የብልጽግናው ጀነራል በቀጠናው ያጀውን የፋኖ አቅም ሪፖርት ሲያቀርቡ ኮሪደሩን ልናጣው እንችላለን ሲሉ መናገራቸውን ወታደራዊ ምንጮቻችን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ደማች በላይ ዘልተቀዝ በምዕራብ ጎንደር ዞን መተማ ወረዳ ከመሻ ቁጥር 5 እስከ ሱዳን ድንበር ሰፊ ቀጠና የሸፈነ ተከታታይ ውጊያ እያደረገ መሆኑን ምንጮቻችን ከስፍራው በላኩት መረጃ አስታውቀዋል። ውጊያው እየተደረገ ያለው ፋኖን ከባዝገባት በሶስት አቅጣጫ ከገባው የብልጽግናው ሰራዊት ጋር ሲሆን በዚህ ውጊያ የብልጽግናው ሰራዊት ከፍተኛ ወታደራዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። የብልጽግናው ሰራዊት ሰፍሮ ከሚገኝበት መተማና በምዕራብ አርማጮ በመነሳት ወደ ፋኖ ቀጠና ገብቶ በከባድ መሳሪያ የታገዘ ውጊያ ሲከፍት፣ ፋኖ በበኩሉ ወታደራዊ ገዢ ቦታዎችን በመያዝ በሰጠፋ ምላሽ በርካታ የብልጽግናው ሰራዊት እርምጃ ወስዶባቸዋል። ቀሪዎቹ ከባድ ጉዳት አስተናግደው ወደ ገንዳ ውሃ የመጀመሪያ ደረጃ ሆስፒታል በአምቡላንስ የሚያመላልስ እንደሆነ ምንጮቻችን ለጣቢያችን ገልጸዋል። የብልጽግናው ሰራዊት በልዩ ዘመቻ ወደ ፋኖ ቀጠና የገባው የሰሜን ምዕራብ እዝ ዋና አዛዥ ጀነራል ብርሃኑ በቀለ በዳዳ አስቸኳይ ትዕዛዝ በመውረዳቸው ነው ያሉት የጣና ቴሌቪዥን ምንጮች የፋኖን አንድነት ተከትሎ የብልጽግናው ጦር አዛዦችና የባዴን ካድሬዎች በጎንደር ውጥረት ውስጥ መግባታቸውም ተገልጿል። ትናንት ምሽት የጦር መሪዎችን የሰበሰቡ ጀነራል ብርሃኑ በቀለ በዳዳ ተበቶ የነበረው ጽንፈኛ ተሰባስቦ ሊዮጋን ተዘጋጅተዋል። እኛም ከስካሁኑ የተለየ የማጥቃት አቅም መፍጠር አልቻልንም፣ አጠርፋነው ስንል ጭራሽን መሆኑን አንድ ሆነናል ብለው መግለጫ ሰጥተዋል። በዚህ አያያዛችን የተሰጠነን ኮሪደሩን የመጠበቅ ኃላፊነት መወጣት እንዳንችል ያደርገናል ማለታቸውን ወታደራዊ ምንጮቻችን ተናግረዋል። ምንጮቻችን አክለውም ጀነራሉ ትኩረት ካደረጉባቸው ስፍራዎች በዋናነት የሱዳን ኮሪደር ነው ያሉት ሲሆን ለሰበሰቧቸው የጦር መሪዎች የሱዳንን ኮሪደር ጁራሽ እንዳናጣው በሙሉ አቅማችን ሰፊ ተጋድሎ ማድረግ አለብን ብለው ትዕዛዝ መስጠታቸው ታውቋል። ጀነራሉ ያወጁት የኮሪደር መቆጣጠር መመሪያ ሳይተገበር በመተማ ወረዳ ዳኛ ሀገር ጫቆ ነጋዴ ባህር ሰፍሮ የሚገኘው የብልጽግናው ዘጽግናው ሰራዊት አንድ ብሬንና በርካታ የነፍስ ወከፍ መሳሪያ በመያዝ ጠፍቶ ወደ ጠረፍ እንደተሻገረ የጣና ቴሌቪዥን ወታደራዊ ምንጮች ጨምረው ገልጸዋል። በዚህ ኮሪደር የተሰማራው የብልጽግናው ሰራዊት በህገወጥ የሰዎች ዝውውርና የሰዎች አካል ሽያጭ ላይ የተሰማራ መሆኑን በተደጋጋሚ መዘገባችን ይታወሳል። ወደ ተከታዩ ዜናችን እናልፋለን። የ50 ዓመት መርገምን ሰብረናል። አርበኛ መከታው የአማራ ፋኖ ቢሮ ንቅናቄ ጥያቄ በአማራ ህዝብ ላይ ለ50 ዓመታት የተፈተረበትን ሴራ ብትቶ የወጣ ታላቅ ውሳኔ መሆኑን የድርጅቱ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞ ተናግረዋል። አንድ ባለመሆናችን የተሸከመንን የአማራ ህዝብ ብዙ ስናሰቃየው ቆይተናል በማለቱም ጨምሮ ገልጸዋል። አርበኛ መከታው ማሞ ከአንከር ሚዲያ ጋር ባደረገው ጥሪ ያለው ስለ አዲሱ የአማራ ህዝብ አታጋይ ድርጅት ምስረታ ስለነበረው ዝግጅትና ከድርጅቱ ምስረታ በኋላ ስለ ሰራዊቱ ስሜት ማብራሪያ ሰጥተዋል። የአንድነት ምስረታ ሆኖ ለማድረግ ረዘም ያለ ጊዜ መውሰዱም ያስታወሰው አርበኛ መከታው ማሞ በእነዚህ 2 እና 3 ዓመታት ውስጥ በሁለት ጎራ ሆነን ስንታገል ቆይተናል ብለዋል። አርበኛ መከታው አክለውም የአማራ ህዝብ ያለበትን የህልውና አደጋ እና የተጫነበትን መከራ ለማውጣት ግድ አንድ ድርጅት መፍጠር ነበረብን። ለዚህ ደግሞ የሰራዊታችንን ፍላጎትና የስነ ልቦና ደረጃ በመረዳት ሁላችንም ራሳችንን ዝቅ አድርገን እና ለህዝባችን ቅድሚያ በመስጠት በቅንነትና በፍቅር ሁላችንም ያለንን መተቻቸት ትተን የአማራ ህዝብ ብሔራዊ ንቅናቄ ጦር ዘተኝ ለህዝባችን፣ ለሰራዊታችን፣ ለመላው ለአማራ ህዝብ፣ ለዓለም አቀፉ ማህበረሰብ፣ ለህዝባችን ደጋፊ ይፋ አድርገናል ማለት ነው ሲል ተናግረዋል። በዚህ ሂደት ውስጥ ያው ብዙ ነገሮች ይኖራሉ። ምክንያቱም ተቋም እንደዚህ ዝም ብሎ የሚፈጠር አይደለም። ድርጅት ዝም ብሎ በአንድ ቀን
የሚፈጠር አይደለም። ብዙ ውጣ ውረዶች አሉት። ይህንን ሁላ በውስጥ ያለንን ችግር ሙሉ በሙሉ በመፍታት አንድ ልብ በአንድ ሳምባ ትንፍሰን ይህንን ትግል ለህዝባችን ይኸው ይፋ አድርገናል ማለት ነው። ድርጅቱ ቶሎ ባለመስረቱ የአማራ ህዝብና ታጋዩ ያልተፈለገ መስዋዕትነት እንዲከፍል ተደርጓል። ድርጅቱ እስከዚህ ጊዜ መቆየት ነበረበት ወይ የሚል ጥያቄ ከጋዜጠኛ መሳይ መኮንን ቀርቦለት አርበኛ መከተው ሲመልስ አማራ ለ50 ዓመት ድርጅት እንዳይመሰረት ሴራ ተሰርቶበታል። እኛም የ50 ዓመት መርገምትንና ሴራን ብትተን ድርጅት መመስረታችንን በራሱ ቀለል አይደለም። መዘግየት እንደሌለብን ባምንም የተበደለውን ህዝብ በአጭር ጊዜ እንክሳለው ብዬ አስላኛው ሲል መልሷል። እንግዲህ ይታወቃል የአማራ ህዝብ በዚህ በ50 ምናምን ዓመት ውስጥ አንድ ድርጅት እንዳይኖረው አንድ ተቋም እንዳይኖረው የአማራ ህዝብ ተበታትኖ እንዲቀርና እንዲሁም እንደ አድና እንደ መጤ እንዲታይ ተደርጓል። በዚህ 50 ምናምን ዓመት ውስጥ ማለት ነው። የዚህን የ50 ምናምን ዓመት ሴራ ብትቶ በዚህ 2 ዓመትና 3 ዓመት ውስጥ አንድ ድርጅት መፍጠር ማለት ቀላል ነገር አይደለም። አማራ ሲባል ትልቅ ህዝብ ነው፣ ህግ አከባሪ ነው። አማራ እንግዲህ ታሪኩ ብዙ መዘርዘር ይቻላል። አንዳንድ የነበረው የልዩነት መንገዶች መፈጠር ነበረበት። እነኚህ ሙሉ በሙሉ እናማለን። ነገር ግን ከሴራው አገዛዙም እንዲሁም ደግሞ አማራ መስለው በስምም በመናገርም የአማራን ቋንቋ በማወቅ ሁሉ ነገር አማራ ሊመስሉ ይችላሉ። በብዙ የተበተበተን ሴራ በጣት ስኖ በዚህ 2 ዓመት ውስጥ ያመጣ ነው ማለት ነው። ይህ ሲባል በቀላል የሚመጣ አይደለም። ብዙ መስዋዕትነትን አስከፍሏል። ብዙ ነገሮችን አሳጥቶናል። ይህም እንዳለ ሆኖ ግን ከነበረበት የአማራ መከራ እና የአማራ ሲቃይ ከነበረበት ሴራ እና ትብትቦችን እንደ ሸረሪድር በየዙሪያው በየውስጡ ብዙ ያደሩ ሴራዎች ነበሩ። እነኛን በጣጥ መምጣት ወጣት ቀላል አይደለም። ነገር ግን እንደ ህዝብ እንደ ታሪክም እንዳልኩት የአማራ ህዝብ ብዙ ዘመናትን ሲያስተዳድርና ህዝብን መልክ አገር ሰርቶ ከተማ ቆርቆሮ የነበረ ቢሆንም ከዚህ ከትልቅ ህዝብ ይህንን ሁኔታዎችን ማሳለፍ የለብንም ነበረ። ነገር ግን አሁን የሆነ ሆኖ በአጭር ጊዜ መሳካቱ አሁንም ከምንም በላይ ደስታ ነው ብዬ ነው ማምነው። እኔ ወደፊት ያለውን ነገር ብዙ ዋጋ ብዙ ነገሮችን እንትን ብለናል። አሁን ምን ክሰውና ይህንን በአጭር ጊዜ እስካሁን ወደ ኋላ መለስ ብለን የምናያቸውና ብዙ ነገሮችን ያጣነውን በአጭር ጊዜ ለመካስ ነው አሁን መጣር ያለብን ብዬ ነው ማስበው።